ሰላም እንዴት ናችሁ? ጉንፋን ከእንግዲህ ሰሞኑን በተለያየ ቦታ እንደወረርሽኝ መልኩ ተከስቷል። ይህን ጉንፋን ከእንግዲህ ምንድነው በቀላሉ ከፋርማሲ ስኒፕ የሚባል መድኃኒት ገዝታችሁ መጠቀም ትችላላችሁ። የዚህ መድኃኒት አወሳሰዱ በየ6 ሰዓት ልዩነት አንዳንድ ፍሬ ነው የሚወሰደው። ሲቪር ከሆነ በየ4 ሰዓት ልዩነት መወሰድ ይቻላል። ከእንግዲህ ይህ መድኃኒት የሚከለክለው ምንድነው? የደም ግፊት ያለባቸው ሰዎች አይወስዱትም። እንዲሁም ደግሞ የደም ግፊት ብቻ ሳይሆን የልብ ችግርም ያለባችሁ ሰዎች እንዲሁም ደግሞ ይህንን መድኃኒት ከፋርማሲ ሄዳችሁ መግዛት የማትችሉ ሰዎች በቀላሉ በቤታችሁ በባህላዊ መንገድ አዘጋጅታችሁ የምትጠቀሙት መድኃኒት አለ። እሱም ምንድነው? ከጓሯችሁ ጤና አዳም፣ ነጭ ሽንኩርት ከተገኘ ጭቁኝ፣ ካልተገኘ እነዚህን ሁለቱን አብራችሁ አቀላቅላችሁ በውሃ ታፈሉና በደንብ ከፈላ በኋላ ውሃው ትንሽ ነው የሚሆነው። ማታ ላይ ልትተኙ ስትሉ እንፋሎቱን ወደ ውስጥ መሳብ ማለት ነው። ለበለጠ መረጃ ቤቱን ሰብስክራይብ ያድርጉ።